ታዋቂው ጋዜጠኛ ዲላን ፔጅ እንግዲህ በብዙዎች ጥያቄ መሰረትና ሜንሽን እየተደረገ በነበረበት የኢትዮጵያ ህዳሴ ግድብ ምርቃት ላይ መጥቶ ቪዲዮ ሪከርድ እንደተደረገና ኤዲት መደረግ ላይ እንዳለ ገልጿል። እንግዲህ ዲላን ፔጅን የምታውቁት ከሆነ በሱ ፔጅ ላይ ኢን ሚሊየንስ ነው በአንድ ቪዲዮዎች የሚታዩለት። ይህ ደግሞ ኢትዮጵያን በዓለም አቀፍ መድረክ ላይ የሚያስተዋውቃት ይሆናል። መጀመሪያ በብሩክ ኒውስ ላይ ነበረ ሰዎችን እየጠየቀ ምን እንደነበረ ጉዳዩን። ከዛ በኋላ አሁን ላይ መጥቶ ይህንን ጽፏል። በኢትዮጵያ ደምና ላብ የተገነባ የኢትዮጵያ ህዳሴ ግድብ ሲመረቅ በኢንተርናሽናል መድረኮች መታየቱ ለጠላቶቻችንም ለወዳጆቻችንም ጥሩ ዜና ይሆናል። እነ ብሩክ ኒውስ ሜርሲም ሌሎቻችሁም ቪዲዮ ሲሰሩ የነበራችሁ ሜንሽን እያደረጋችሁ የነበራችሁም ሰዎች ስለዚህ ስለ ኮሜንት ላይ ሜንሽን እያደረጋችሁ የነበራችሁ ብዙ ስለ ኢትዮጵያ ህዳሴ ግድብ ብዙ እየጻፋችሁ የነበራችሁ ሰዎች ልፋታችሁ ተሳክቷል። ምን ጠብቅ ይሆናል እንግዲህ ይሄንን ኒውስ ይመቻችሁ።